ጌታ ይመስገንና ያንተን ቻናል ከከፈትኩ በኋላ ይገርማል 1 ወር ምናምን ይሆናል። እሺ ዝም ብዬ ቤት ውስጥ እየቃምኩ ጌታዬ ሆይ ይህን ጫት ካስጠላኝ ሚስቴንም ልጆቼን እጄ ሄዳለሁ አልኩ። 1 ወር ሆነኝ አስጠላኝ። ሚስቴንም ልጆቼንም እጄ አሉ እዚህ ጫት መቃም አቆምክ? በቃ አስጠላኝ። ቲቪውን ካየ ጀምሮ ጠዋት 2-3 ካልቃምኩ እንጃ ስራም አልገባም። አስጠላኝ። ከየት ነው የመጣው? ከቤት። የታለች ባለቤትህ? አለች። ነይ እስቲ። እንዴት ብርት ያሉ ልጆች ናቸው። ሰይ ኢየሱስ ጌታ ነው። ምንድነው የምትሰራው ስራ? አልሙኒየምና የብረት ስራ ነው የምትሰራው። ጠጥቼ ራሱ ገብቼ ከፍታለሁ። ከዛን ወደ ራሴ ይመለሳለሁ። ይገርማል። ስካሩ ይለቃልና አንቺንማ እጄ ካልሄድኩ እሷ ደግሞ ከኔ ጋር እንዲህ ይያዝ ነበር። እጃት መጣው ይሄው እጃት መጣው። ዛሬ ነፃ ወጣች። አዎ ነፃ ወጣች። እዛ ውስጥ ጮኸ ወጣ፣ ነፃ ወጣ። እሷ ናታ በራች እኮ ፊቷ ራሷ። ሰይ ከዚህ በኋላ ይሄ ቤት ይባረካል። እጃችሁን ዘርጉና በረከት በሱ ላይ ሆኗል በሉ። አሜን። ድገማ ሆነም። አሜን። በኢየሱስ ስም አሜን። ከዚህ በኋላ ወደ ጫት አትመለስም። እግዚአብሔር ይባርካል። አሜን። ደግሞ በጣም ነው እዚሁ ተምረህ ትጠመቃለህ። እግዚአብሔር ድል ይሰጣል። መከናወን ሆኖላችኋል። አሜን። በኢየሱስ ስም አሜን። ምን ተሰማሽ? በቃ ሁሉም ነገር ደስ አለኝ። ብዙ ጊዜ ልመጣ እሱ ካሳይ መጀመሪያ ሲከፈት ዝጋውለው ነበር። እሱ ሲከፍት ማለት ነው የሆነ 2 ቀን ምናምን አጠፋበት ነበር ቲቪው ማለት ነው። ከዛ እንደገና እየመጣ ደግሞ አሁንም ሲከፍተው የሆነ ጊዜ ብዙ ሰዎችን ዝጋ ሳይ እኔው ራሴ ወደድኩት። በቃ እሱ የሚሄደው እሱ ጋር ነው የሚሄደው። ሌላ ቦታ ቸርች አትክፈተው። ሌላ ቻናል ሲከፍት እሱ ላይ አርገው ለዋለሁ እኔ ራሱ ማለት ነው። አንተ ላይ እንዳረገው ነው ፈልገው። ከዛ ብዙ ጊዜ አቅጄ ብዙ ነገሮች ወይ ያመኛል ወይ የሆነ ነገር በቃ ወይ በልጆቹ ምክንያት ምናምን እንቀራለን። ግን ዛሬ ራሱ ዝናብ የዘነበ ልጆቹን በቅዝቃዜ ይዣል ወጣም ብዬ መልሼ ከተኛው በኋላ እንደገና ተንስቼ ነው እንሂድ በቃ ብዬ እሱን ጎትቼው የወጣ ነው ማለት ነው። እንሂድ አልኩት። በቃ መጣን። ቀጥታ እዚሁ አገኘ ነው። ኢየሱስ ጌታ ነው። አሁን በቃ ደህና ነሽ? ደህና ነኝ። ከተጸለየ በኋላ ደህና ነኝ። መጀመሪያ ያንጨንቀኛል፣ በጣም ይጨንቀኛል፣ በጣም ያጨናንቀኛል። ከሱ ጋር ደግሞ አንስማማ። እሱ ደግሞ ከቃመ በኋላ ይጠጣል። ከጠጣ በኋላ በቃ እኔ እና እሱ አይጥና ድመት ማለት ይቻላል። 1 ወር ሙሉ ግን አሁን አይቅምም። አሁን ትቷል። በቃ የለም። ወደ ጅማ ምናምን ያለ ትልቅ ሴና ጥቁር ገና እንደከፈትኩ ማለት ወደ ጅማ 3 ጊዜ እጄ ያለው ምናምን ወጌሻ ምናምን ያለ ያወራ እንዴ ነገርማ ማያት አለብኝ ብዬ ከፈትኩ። እሺ ጫቱን ደረቀ። ይገርማል። የገዛው ጫት ራሱ ደረቀ። በቃ ከዛ ውሃ ያልከና አሁንም ዘባይላንድ የሚቀመው ውሃ አለ የጠጣው ጫቱን ቀረ። በቃ ከዛ በኋላ ቀረ። 1 ወር ሙሉ ራሴን ቼክ አደረኩ። ጠዋት እንደምትሄዳለች አትሄድም ያልኩ ተነስ እንሂድ እንደ አለች። ትሄጃለሽ? አዎ ራሷ ማለት ነው። እሺ አልኩና ለባብሼ እጃቸው። ኢየሱስ ጌታ ነው። አሜን። ይሄን ሰው ይሁት ከዚህ በኋላ እግዚአብሔር ይባርካል። የራስ መኪና ይሰጣል። ልጆችን ከዚህ በኋላ ያጎሰቆለ መንፈስ ተመቷል። አሜን። በብዙ ትባረካለህ። አሜን። የእግዚአብሔርን ቤት ትሰራለህ። አሜን። እሺ አሜን። እጃችሁን ዘርጉና በኢየሱስ ስም በሉ እስቲ። ኢየሱስ ስም ነፃ ወጣዋል በሉ። አሜን። 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 ሆኖባችኋል በኢየሱስ ስም አሜን።